ፓስተር ካሳ የሚባል አንድ ትልቅ የ300 ምናምን ቤተክርስቲያን ኃላፊ አላሁ አክበር አንድ አምላክ በስተቀር ከአንድ ፈጣሪ በስተቀር ሌላ አምላክ የለም። ኢየሱስ ክርስቶስ የአላህ መልእክተኛ ነው። ነብዩ መሐመድም የአላህ መልእክተኛ ነው። ፈጣሪ አንድ አላህ ብቻ ነው ብሎ ወደ እስልምና ተመልሷል። ኢየሱስ ክርስቶስ መጋኑ ሶከማሲን ቾቲ ነቢ ሙሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ መጋኑ ሶከማሲን ቾቲ ተቸባረከ ወሂዲነ ሆኖ ማይተናኒ ያሰልጋል አንድ ሰው ለምተኛ የሞለ ለማጭሽ ከገደንሶኒ ገደንሶ ሻላ ከየሞተ ተሳል ደባ ያዲቻላች ገቶቶ ገባቶ ረከሳል ደንግብረ ያሮ ሻላ ካቶራይ እስላም ደንግብረ ረከስ አወጣገኒ ወይ አቶ ፍቅርነ እስልምና ቢትናራ ለማቀበል እስልምና ለማቀበል ፍላጎት አላችሁ ወይ? እስቲ ለማቀበል የምትፈልጉ እጃችሁን አውጡ በላቸው። እሺ ለምርጥ የመጡ ናቸው ይባላል። ለምርጥ ተጨማሪ የመጡ ናቸው ነው። ተጨማሪ ችግር የለም። ተጠቃሙ። እናንተ ለመቀበል ዝግጁ ናችሁ? እሺ አሁን እኔ ከሌጋ እኔ የምለውን ነገር ትላለች። እዚህ መሀል ያላችሁ ሁላችሁ እጃችሁን ከፍ አድርጉ። እጃችሁን ከፍ አድርጉ። አንገፉሽ እኔ የምለውን ነገር ይችላል። أشهد أشهد الله ሙስሊሞቹ ማለት አትችሉም። ክርስቲያን የሆነ ሰው ብቻ ነው አሽሃዱ የሚል። እዚህ ያሉት ብቻ ናቸው የተቀመጡት። የቆማችሁት እንዳለ ቆሙ። አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله كالله بستقر ليلة أملاك يلم نبي محمد يا الله ملك تنيا ناتشو نبي عيسى ኢየሱስ ክርስቶስ የአላህ መልእክተኛ ናቸው። አላህ አንድ ነው። ከአንድ አምላክ በስተቀር ሌላ የሚመለክ አምላክ የለም። ረብ ረቡማ ኢየሱስ ነብይ ነው። አላሁ አክበር ላ ኢላሃ